በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የእግዚአብሔር ቤተሰቦች እንዴት ቆያችሁ? እንግዲህ ዛሬ ወደ ውዳሴ ማርያም ትምህርታችን ልንገባ ነው። እዚህ ማዶ ላይ የምታዩት አትብ ገጽየ ወኩለንታየ በትምህርተ መስቀል የሚለውን የምንጀምርበት ቀን ነው። እንግዲህ ይህንን ስንጀምር ባለፈ በፊደል ገበታና እንደዚሁም ደግሞ በድምፅ ላይ ተነሽና ወዳቂዎችን አይተናል ማለት ነው። ዛሬ እንግዲህ ቀጥታ ወደ ትምህርቱ ከመግባታችን በፊት ግን እዚህ ጋር ያሉትን ነገሮች እንድታስታውሱ ነው። ያው ዘወትር ይቺን ሺን ስታዩ ተነሽ መሆኗ እንዳትረሱ፣ ቂ ፊደልን ስታዩ ወዳቂ መሆኑ እንዳታዩ፣ ፍን ስታዩ ሰያፍ መሆኑ እንዳትረሱ፣ ይህን ፊደል ስታዩ ተጣይ መሆኑ እንዳትረሱ። ለምን ማለት ይኸው ልንጀመርን እዚህ ማለት ነው። ለምሳሌ ይኸው እዚህ ጋር ፍን ስናይ እዚች ጋር አትብ ላይ ፍን ስናይ ማን ትዝ ሊለን ያስፈልጋል ማለት ነው? ሰያፍ የሚለው ሰያፍ የሚለው ትዝ እንዲለን ያስፈልጋል። ገጼ ላይ ደግሞ ሺ አለች። ሺን ስናይ ደግሞ እዚጋ ሺ ማለት እዚጋ ተነሽ መሆኗን እንዳንረሳ ነው። እዚህ ዝቅ ስንል ደግሞ አሃዱ ስንል እዚጋ ቂ አለች። ቂ ማለት ደግሞ ወዳቂ መሆኑን እንዳትረሱ። ከዛ በኋላ እዚች ታች ላይ ማርያም የሚል አለ። ማርያም ጋር ይነች። እዚህ ጋር ይቅርታ በቀይ ነበር መጻፍ የነበረብኝ ማርያም ጋር ይነች። ይህን ስናይ ደግሞ ምን መሆን አለብን ማለት ነው? ይህ ተጣይ የምትለው እንዳንረሳ ነው። እዚህ ጥግ ላይ የምናያቸው እንግዲህ የዘወትር ጸሎት ዘዘወትር የሚለውን ነው። ይህን የጻፍኩበት ምክንያት ምንድን ነው? አሁን ዛሬ አአትብ ልንጀምር ነው። አአትብ ማለት ይሄ ነው ማለት ነው። ይሄ ሙሉ ነው ማለት ነው። ከአትብ ገጽ የቀጥለን ደግሞ ናኩ ተከነ ያለው። ስለዚህ ተራው እንዳይጠፋችሁ ለእናንተ ላጠናን እንዳይከብዳችሁ ብዬ ነው። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ፣ ስምንተኛ፣ ዘጠነኛ፣ አስረኛ ብለን እስከ ጸሎተ እግዝእትነ ማርያም ድረስ ያለውን ጽፌላችሁ። ይሄ የዘወትር ጸሎት በሚለው ውስጥ የሚካተቱ ናቸው ማለት። ስለዚህ አንደኛ ያልኩ ዛሬ አትብን ነው። በሚቀጥለው ደግሞ ሁለተኛ ስላችሁ ናኩ ተከ መሆኑ እንዳትረሱ። ሶስተኛ ስላችሁ አቡነ ዘበሰማያትን ነው። አራተኛ ስላችሁ በሰላመ ቅዱስ ገብርኤልን ነው። አምስተኛ ስላችሁ ጸሎተ ሃይማኖትን ነው። ስድስተኛ በምላችሁ ጊዜ ቅዱስ ቅዱስ ቅዱስን ነው። ሰባተኛ ስንላችሁ ሰግድ ለአብ መሆኑን እንዳትረሱ። ስምንተኛ ላይ ስብሐት ለአብ መሆኑን እንዳትረሱ። ዘጠነኛ ላይ ሰላም ለኪ እንዳትረሱ። አስረኛ ላይ ጸሎተ እግዝእትነ ማርያም። ከዛ በኋላ ወደ ሰኞ ውዳሴ ማርያም የምንገባው። ስለዚህ በባለፈ ተነሽ ወዳቂን ሰያፍ ተጣይን አሳየቻቸዋል። በምን ላይ ያየ ነው? ኪሩቤል በሚል ላይ ኪሩቤል በሚል ሰያፍን አይተናል። ሺን ደግሞ ጸለየ በሚል አይተናል። ቂ ላይ ደግሞ አሃዱ በሚል አይተናል። ይህ ላይ ደግሞ ማርያም በሚል ምልክት አይተናል። እነዚህ እንዳትረሱ አራቶቹ። ስለዚህ አሁንም በዚህ ላይ የምልላችሁን ፍ ፊደሎች ያሉበት በሙሉ እዚህ ጋር ሽና ፍ ያሉበት ይጠብቃል ማለት ነው። እንዳትረሱ። ፍና ሺ ያሉበት ይጠብቃል ማለት ነው። እቺ ሰረዟ ስህተት ነች። ሺና ፍ ያሉበት ይጠብቃል ማለት ነው። ቂና ይ ያሉበት ደግሞ ተጣይ ነው ማለት ይላላል ማለት ነው። ባጭሩ ቂና ይ ያሉበት ይላላል፣ ሽና ፍ ያሉበት ይጠነክራል የሚለው እንዳትረሱ። እንጀምር እንግዲህ ወደ ትምህርቱ ቀጥታ ገብተናል። አአትብ ገጽየ። አያችሁት? አአትብ ገጽየ። እነዚህ ተቀራራቢና ተመሳሳይ ናቸው። ወኩለንታየ በትምህርተ መስቀል ተጣይ ማለት ይቺ ነች። በትምህርተ መስቀል በስመ አብ ተጣይ፣ ወወልድ ተጣይ፣ ወመንፈስ ቅዱስ ተጣይ፣ አሃዱ ተጣይ፣ አምላክ ተጣይ፣ ቅድስት ተጣይ፣ ሥላሴ ተጣይ፣ እንዘ አአምን ሰያፍ ወእት መሐፀን ሰያፍ እክህደከ ተነሽ ሰይጣን ተጣይ፣ በቅድመ ዛቲ ወዳቂ እምየ ተነሽ፣ ቅድስት ተጣይ፣ ቤተ ክርስቲያን ተጣይ፣ እንተ ይእቲ ተነሽ፣ ስምዕየ ተነሽ፣ ማርያም ተጣይ፣ ጽዮን ሰያፍ ለዓለም ዓለም ተጣይ። ይሄ ነው እንግዲህ ከነ ማብራሪያው ማለት ነው። አነባበቡን የነገርኳችሁ ግን ቀጥታ ስናነብ አአትብ ገጽየ ወኩለንታየ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ
በቅድስት ሥላሴ እንዘ አአምን ወእትመሐፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምዕየ ማርያም ጽዮን ለዓለመ ዓለም ብለን ነው የምናነበው ማለት ነው። ስለዚህ ለዛሬ አቶ ገጼን ጀምረናል። ይህን እየመላለሳችሁ አጥኑ፣ በርቱ። እንቀጥላለን። እግዚአብሔር ያግዛል።